ጅሎይ በቃ ቤት እያመጣው ስህተት ነው። ያ ቦታ ስህተት ሰርተዋል። ግን ይቅርታ አንድ ሰው አንቺ አሁን አንድ ሰው አጥፍቻለሁ ይቅርታ ከጠየቀ ምንም ይቅርታ ማትደረግበት ምንም ምክንያት አይኖርም። ማንንም ሰው ይቅርታ ያደርጋል ይደረጋል። ግን እኔ የማይዋጥበት ቦታ ምንድነው ቢሆን አሁን ቤት ለምን ቤት አመጣ ቤት ድረስ ለምን አሳየው ብዬ ያ ቦታ እኔ ትንሽ ጥርጣሬው ሰብቻለሁ። አብርሃም በሌለበት ሰዓት ሂደው ያግቷታል። ማሬ ካሜራ ማን ወልዶ አሳድጎ ማን ወለደ? እሱ የተገር ነው አለው ማንም አያግታትም። እሺ ለዚህ አትጨነቅ። አንደኛ አቤላ ቤት የተለቀቀ ቪዲዮ አለ። ቡዜን ጠርተዋት ማለት ነው። ኤፍሬም በመጀመሪያ ሩታ ይቅርታ ስጠይቅሽ የተናገረ ንግግር ሰምተሻል ወይ ሲሏት አልሰማሁም አለች። ቡዜ አልሰማሁትም አለች። ስሙኝ አልሰማሁትም አለች። ኤፍሬም ያለው መጀመሪያ መግቢያው ላይ ቀድመን ቡዜን እንታረቃ ከዛ በዙሪያው ያለ ሰዎች ይቅርታ እንጠይቃለን። ከዛ አብርሃምን በእጃችን እንይዘዋለን ብሎ ኤፍሬም መግቢያው ላይ ተናግረዋል ብለው ነገሯት። እኔ እንደዚህ የምታለል ሴት አይደለሁም። መጀመሪያም ስታረቃትም ብያታለሁ። እሱም ባለበት አንቺም ባለሽበት ብዬ ተናግሬያለሁ። መግቢያው አላየሁም። ስለዚህ አሁን እጠነቀቃለሁ። ችግር የለም። እርቁ 30 ጊዜ ቢታረቁ ይሄ ነገር የሚሆን ነገር አይደለም። እኔ አይደለም አይቀበልም። ተቀባይነት የለም። እንደዚህ አብርሃም እንደዚህ እናደርጋለን ብሎ ከመጣ ኤፍሬም ታሟል፣ ከእንግዲህ ሐኪም ቤት ወስደዋለሁ ትላለች። አስረዋለሁ። አሁን ይሄ ነገር አቅዶ ከመጣ ወንድሙ ላይ ወንጀል እንደሰራ እሷ ነቅታለች፣ ተነግሯታል። ውዴ አንድ ቪዲዮ ተሰርቷል። አንቺ ነው ማትሰሚ። እውነት ስሚ፣ አንቺ በጣም ስሚ። እውነት አንቺ በጣም ስሚ። አሁን አብርሃምን ምንም እያረጋ ነገር የለም። አብርሃም ኢፍሬምን አንድ ነገር ዳርክ ሄርሜላ አያግታል። እሱ የአብርሃም ጥፋት የቱ ጋር እንደሆነ ታውቃላችሁ? ወደ ቤት ይዞ መምጣት አልነበረበት። ይሄ ብቻ ነው። ይሄ ብቻ ነው። ቤታ ነው። ግን ምን ያረጋል ብት ምን የሚያግትበት ምክንያቱም የለም። እሱ ማን ወልዶ ማን አሳድገው ነው? የት ሊንቀሳቀስ ነው? እሱ እናንተ አሰቡ። ብሩን ራሱ ልንገራችሁ፣ ብሩን ራሱ እነ ሩታ ናቸው የላኩላቸው። ኦኬ ነው መልሺ ብለዋታል ልጆቹ። መልሺ ተብላለች። አትሄድም በእነሱ ብር እንመልሳለሁ አለች። እናንተ ጀነፈሮ ናቸው። ያ ቦታ ትሰማላችሁ። እኔ ቢሆን ኑሮ ብር ራሱ አይመልስም። ብር ራሱ ድሃዎቹ እኔ መንገድ ላይ ያለበት ድሃዎቹ ማይበላ ማይጠጣ አጣዎቹ እኔ ቢሆን እኔ አብርሃም ቢሆን ኑሮ ይበትናሉ። ጌታ ተሳስተን ነው ብለው ይከሱታል። ማንን ከሳው? ማንን ከሳው? ሌላ ሀገር ነው መጥቶ ብሎ እየፈታ ቢዶ ደቅና የት ሀገር ነው? ምንድን ነው የምትከሳት? ይሄ አክል የምትፈሩ አሁን ተሳስቶ በዚህ አካውንት ብር ገብቶልናል ብሎ መክሰስ ይችላሉ። ብራችን ገብቶብናል። አይችልም፣ ምንም ነገር አይችልም። ሚዲያ ላይ የወጣ ነገር ነው። ይሁ አሁን ሌላ ኦዲየንስ ነው እየላካ ብር ሰጥታለች። እኔ የማይቀበል ማይፈልግ ስለሆነ እኔ ድሃዎቹ ሰጥቻለሁ። እኔ ቢሆን እንደዚህ ነው የሚያደርገው። አፈርት ብላ እሷ እኔ እኮ ነገርኳችሁ። ክያት አስታውሻለሽ? እርቅ አይደለም እቺ ሴትዮዋ የመጣችኝ አውቃ ቀድማ እሷ እርቅ ይዛ እነሱን በእጅ ትይዛለች። ከዛ ከኋላ የሚከተሏትን በተራ ተራ ታመጣለች ብዬ እንደው የመጀመሪያ ቀን ተናገርኩ። አስታዋሽ ክያ ምንም ነገር ቢያስቡ ታላችሁ። አሁንም ይሄ ቃል የያዙ ምንም ነገር ቢያስቡ ሩታ ዙሬ ይዛ ዙሬ ልጆች ሁሉም ይዛ እሷ ተከታታዮች ይዛ ምንም ነገር ቢታስብ ያ እያሰበች ጉርጋድ ቆፍራ ታስተካክል። እራሷ ትገባለች። ታላችሁ ቡዜም እንደዛ ነው ያለችው። ዛሬ በተለቀቀው ቪዲዮ ተንኮል አስቦ የመጣ ሰው የሚገባበት ራሱ ባለ ተንኮለኛ ነው። እናንተ ያታስቡ ተንኮል፣ ጥሩ ደግ ነገር አስቡ። እራሷ ትገባለች። ታላችሁ አሁንም ሳምንት ሳይሞላት እራሷ ትደቅሳለች። ጋሼም ደስ ብሎታል ስለተታረቁ። ጋሼም ደወለልኝ። ጋሽዬም ደግሞ ስትል ውሻ እሷ ደግሞ ማነች ቸርሙጣ ማነው ጋሸ እሷ ምን ላደርግ እሷ ይችሻለ ሲጀምር ቡዜ አስጠነቀቋት እኮ ልጆቹ ጠርተው ኤፍሬምም
መጀመሪያ የገባበትን ቪዲዮ ደግመሽ ዋላት አላየሁትም ነበር እኔ ደርቁ ነው እንጂ የዛኔም ስለደከመኝ ምናምን ነገር አለች። ይኸው ደግመሽ የመጀመሪያ እንደዚህ ብሏል ብሎ አስረዳት። ሲጀመር እነሱ አላማ ሙሉ አላማ ሲጀመር እኮ ሩታና እነሱ አላማ ሙሉ ኦዲየንስ አሁን ኦዲየንስ የበዛ ያለ ሩታና ሄርሜላና አብሪሽ ኦዲየንስ ነው። አሁን ኦዲየንስ የበዛ ያለ እነሱ ኦዲየንስ ማቃጠል የና ስራ ይሄ ነው ብሎ አቅዶ እየወጡ እኮ ነው። አሁን የኦዲየንሱ እናቃጥላለን ብሎ ነው እየወጡ እነሱ አንዱ እቅድ አድርጎ እየወጡ ይሄ ነገር ነው። ግን ደግሞ የና አሁን እዚህ ጋር የሚሰማ መጥቶ አብርሃም እንዘቅዘቅ አብርሃምን ሰብስክራይብ እናነሳ ምን እናደርግ? አሁን እንደውም አብርሃም ተከታዮቹም ያናድዳል። ሄርሜላና አብርሃም ተከታዮቹ የሚያደርግበት ነገር በእውነት በጣም ነው ያናድዳል። አንድ ነገር ቆሞ አይሰሙም። ለምንድን ነው ይሄ ያክል ይሄን ያክል ለምን ምን የሚያናድድ ነገር ምን ሴራ እንደሆነ አብርሃምም ያውቃል። የዋህ ነው እንጂ ውስጡ ይጠረጥራል። ቡዜም ይሄ ምልክት ስለተነገራት ታውቃለች። ቡዜ አትፈልግም በጭራሹንም ማለት ነው እንዲመለስ ህይወቱ እንዲበጠበጥ አትፈልግም። ማለት ትላንትና ኤፍሬም ካሜራ ቤቱን አስቀምጦ ነው የወጣ አለ። ኤፍሬም ምን አብሪሽ ምን አለ? ኤፍሬም ሲቀመጥ አትቀመጥ ተነሳለ ያለ የሆነ ነገር እኮ አብሪሽ እኮ ምን አለ? ሲቀመጥ ወንበር ውስጥ ሲቀመጥ ሲል አትቀመጥ ተነሳለ። ገባችሁ? እዚህ ጋር በእናትሽ ካሜራ የቱ ጋር ገጥሞ ነው የሚወጣው? ሲጀመር ቢገጥም ስሶ ምንም የሚያስፈራት ነገር የለም። ቆይ እናንተ ምንድነው ልጆቹ ምንድነው የሚያስበው? ጌታ እንዴት ነው ከየት ጋር ነው የሚያስበው? እንዴት አይምሮ ነው ያስበው? አስገቢያት አንድ ቁጥር እየጻፈችልሽ ነው። ቆይ እስቲ የት ሊሆኑ የት እንዴት ነው ካሜራ ቤት ውስጥ ምን ሊያርግ? ቆይ ምን ቢገጥምም የእሷ ገላ ማንም ሰው አያይም። ሲጀመረ ወይኔ ልጆቹ እንዴት የሆነ እንደው ግራ ነው መገባኔ ፋጡማን አስገባት። ሰላም ማሬ እሱ ላይ ገብቷል። አሁን አይታችኋል። ሰብስክራይብ እያነሱ ነው ሩታ ሰብስክራይብ ለምን ነው የሚያነሱ? ምን አረጋ ልጁ አልፈልግም ብላ ፈታለች። ከፈተች ቤት ይቀራም እኮ ትላንት ለኤፍሬም እንዴ ማሳየት የለበትም። እንዴት ቤት ያሳያል? በጣም ቸፍ ተሰርተዋል። ምን ይደረገ ነው? ወንድሙ ነው ቆርጦ አይጥልም። ሰው እድሜ ፊታኝ ተሰራል እንዴ? ምን አረጋ? አሁን ምን አረጋ? ቆይ እናምራለን ስለው ወይኔ ልጅቷ ሰላም አለች። ምን አረጋ? ኤፍሬም አሁን ምን አየን? አሁን ኤፍሬም አውቆ ነው ይቅርታ የሚጠይቃል። ልጅቷን ሊጎዳት ነው የተባለ ነው። አልጎዳም። ምንም ነገር አያደርግም። ልጅቷ አባት አለ፣ እናት አለ፣ ወንድም አለ፣ ዘር አለ። ልጅቷ ምንም ነገር ማርጋት መብት የለም። ደግሞ ሲጀመር ኤፍሬም ምን ቤት ነው? እንደው ለደመቁ ስለሚደግፍ ከአብርሃም ለመለየት ነው። አብርሃም እና ደመቁ አንድ ሆኑ እያለ ነው። ትናንት አይታችኋል። አብርሃም ስጋው ነው እንጂ እኮ ጠልተውታል ማለት እኮ ቢጠላትም እኮ አብርሃም እና ደመቁ ብዙ ነገር አሳልፈዋሉ። ግን አሁንም አንድ ሆኑ እያላለሁ ወይኔ አይፈልግም። አምናም ብለዋል፣ ዘንድሮም ብለዋል እኮ ማሬ። ኤፍሬም ከሆነ አምናም እያለ ነው፣ ዘንድሮም እያለ ነው። ቡዜ በቀን እያወሩ ነው። በተለቀቀው ቪዲዮ ልጆቹ በደንብ ነገሯት። ለበቀል ነው ቅድሚያ አንቺ ይቅርታ የጠየቁሽ፣ ሁለተኛ እሱ ይጠይቃል፣ ሶስተኛ በሱ ዙሪያ ያሉት ይቅርታ እንጠይቃለን ብሎ ኤፍሬም ተናግሯል ተብሎ ተነገራት ለሙዜ። የሩታ ዕጣ ፈንታ ለሄርሜላ ማድረስ የለም። በየቦታው እያለቀሰች ሁሉም ሴት ነው ማለት እሱ አግበሽባሽ ስለሆነ ሌላም ሴት ጋር ይደርሳል። ገባሽ? አንደኛ ከሄርሜላ ከተጣላ ከሩታ ጋር አይኖርም። በእርግጠኝነት ገና ሌላ ሴት ፍለጋ ነው የሚሄደው። ትክክል። ግን ሲሄደባት ሴትዮ አትጎዳም ወይ? አይሰበር። እቺ ልጅቷም ደግሞ እምነት እንደ ሩታ አስመሳ አይደለችም። ሰውን መያዝ አታውቅም። ምስኪን ናት። በቃ እንደ እስስት ናት። እቺ ሩታ እስስት ታውቃለች። ቀጣይ ዓመት የሚመጣውን ማን ደወለብን? ሄርሜላ መጎዳት የለባትም። አራት ነጥብ ለሄርሜላ ጎን መቆም አለበት። ልጅቷ ምንም አትሆንም። ታለች ምንም አትሆንም። እሱ ጠብቃሉ። ሰው ልጅ መጥፎ ነገር እንዳታስብ እንጂ አንቺ ጥሩ ነገር አስብ እንጂ ጌታ ራሱ የትም ያወጣሉ። ምንም ስጋት እንዳት እና ነው አሁን ተጀላጀለን። እውነት ሰው የተነሳበት ነው። በአብርሃም ሰብስክራይቡን እናነሳለን፣ ኮሜንት እንዳጻፍ ብሎክ እና ሪፖርት እናደርግበት እያሉ አሁን ታላችሁ ያኔ
ሪፖርት እናርግ እያሉ ነው። ምክንያቱም ሪፖርት ሲደረግ ያ ዩቱብ በአብርሃም ብዙ ነገር ነው እንትን የሚል መዘጋት አለ ይዘጋል። ምንድነው ሪፖርት ምን የሚያስተላልፈው ነገር ጥሩ አይደለም ብሎ ዩቱብ ራሱ እንትን ይላበታል። ሪፖርት እናርገው ምክንያቱም የሚያስተላልፈው ነገር ጥሩ አይደለም እኮ ማረግም ይችላል። ኖ ብርቱ አንድ ጥያቄ ልንገርሽ። ትክክል ነው። ልጆቹ ትክክል ነው። 9 ዓመት በ9 ወር በሙሉ እኛ ላይ እየተጫወቱ ብቻ ነው ሪፖርት የሚሆነው። በደንብ እንደውም በኢትዮጵያ ምድር ላይ እንደውም ለልጆቹ ለሴት ልጅ ለወንድ ልጅ እንደውም ብልግና እያሳየች ልጅቷ እያለች ደግሞ ወንድ ልጅ እሷ ኢራቆስ በፎቶ እያስተማረች እየተከታተሉ አይደለ እንደ እሷ መጀመሪያ እሷ ቀድሞ ላይ ሪፖርት እናደርጋለን ብለዋል። ምን